ሰሚያልሽ አሁን ባሌ ምናምን የምትይኝ ነገር ተውሽ ማለት ለምንድነው? እኔ እኮ እወዳለሁ በእግዚአብሔር እንዴ እኔ እኮ እወዳለሁ እኮ አንቺ አምሻል እንዴ ምንድነው የምትይው? መቼ ነው ግን እናንተ የምንጋባው? የምንጋባው ማለት ምን ነው የምትጋቢው ከኔ ጋር እንዴ? የወንድሜ እኮ ሚስት እኮ ነሽ። የምን ወንድም? በእናትሽ አታውሪ ዝም ብለሽ ማለት ቆይ እንዴ መቼ ነው የምንጋባው? ያምሻል እንዴ አንቺ? ወንድሜ ቢያውቅ ምንድነው የሚያደርገኝ? አስበሽዋል? ምን ይላል? እንዴት ምን ይላል? እኔ አልፈልገውም እኮ እኔ አንተን ነው የማፈቅር፣ አንተን ነው የምፈልገው፣ እሱን እኔ አልፈልገውም። ያ ምን ቆይ ምንድን ነው ያለች? ሴትዮ ናት ልጅ ማዘር ታውቃት የለ ምንድን ነው ችግሯ? ግን አይታታል? ግን ሰውራት እንዴት እንደምትሆን እያያት ነው። አሁን ማዘር በዚህ ሰዓት ስለ ልጅ አስባ መደወል ነበረባት። እዚህ ሰዓት ላይ ከማን ጋር እያወራሽ እና ምን እንደ ሙዚየም መጥቼ እንድጎበኘው ፈልገሽ ማላክፈውን ልጅ እንትን ብላ ማለት ትላለች። አንቺ አምሻል እንዴ? ምንድን ነው የምታስቢው አንቺ እንዴ? እንዴት ነው እንደዛ የሚሆነው? ምን ችግር አለው እንዴ? እኔ ልጇ እያለሁ እንዴት ነው አንተ የምታወራ? በዚህ ሰዓት እንዴት አሰብሽው ብዬ ነው እናቴ። እንዴ ያምሻል እንዴ? አንቺ ምንድን ነው ወዳለሁ የምትይኝ? ቆይ ምንድን ነው እሱ ሲወጣኝ? ወደዚህ ጋር እናመጪ እጂ ወደዛ ሆኚ ቆይ እንደ እዛ ሆኚ እናመጪ ቆይ እንዴ ብዬ ነው ሰው የምጠራሽ። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ደግሞ ለየት ባለ ታሪክ ከአንድ እንግዳ ጋር እዚህ ይገኛለሁ። እንግዳችን እንግዲህ ከኛ ምንድነው የሚፈልገው ምን እንዳደርግለት ነው የሚፈልገው የሚለውን ነገር እንግዲህ ራሱን በማስተዋወቅ ይጀምራል። ወደ እሱ ወስዳችኋለሁ። ሰላም ወንድማችን እንዴት ነህ? እስቲ ራስን በማስተዋወቅ። አመሰግናለሁ ለዚህ ስላበቃችሁኝ ወይም ስለመጣውና እንደምትረዱኝ ስለማቅ። ዳዊት እባላለሁ፣ ባለትዳር ነኝ። ልጆች ገና አላፈራውም፣ ለማፍራት በሂደት ላይ ያለው ሰው ነኝ እና ጥሩ ትዳር ያለኝ ሰው ነኝ። ጥሩ ኑሮ ላይ እየኖርኩ ያለው ሰው ነኝ ብዬ የማስብ ሰው ነበርኩና በድንገት የህይወት ነገር ወይም የጭንቅላት ጉዳይ ይሁን አላቅም ባላረጋግጥም ግን እናንተ ጋር ያው መፍትሄ ያገኛለሁ በሚለው ነው የመጣሁት። ትንሽ በህይወቴ ላይ በትዳሬ ላይ ጥርጣሬ ስላደረብኝ ነው ወደ እናንተ የመጣሁት። በጣም ጥሩ። እንግዲህ በህይወት ላይ ጥርጣሬ ያድሮብኛል ብለሃልና ምንድን ነው እስቲ አንተ የገጠመህ ነገር? እሱን በደንብ አድርገህ በዝርዝር እኛም ጠለቅ ብለን ገብተን ያንተን ጉዳይ ለመፍታት እንድንችል የደረሰብን የገጠመህ የጠራጠርከው እነሱን እስቲ በደንብ አድርገህ በዝርዝር እስቲ ያስረዳ። እሺ አመሰግናለሁ። ባለቤቴ በተለየ ነገር ነው የምታሳየኝ ነገሮች ማለት ነው። ምክንያቱም ከዚህ በፊት የነበሩትን የምታሳየኝ ነገሮች አሁን ላይ የቀዘቀዙ መጡ። ምሳሌ ምንድነው? ቤት ስራ ያለው ትደውልልኛለች፣ እንዴት ሆንክ ትለኛለች። ከስራ በፊትም ስመጣ በቃ አዘጋጃለሁ ያለችው ነገሮች ስመጣም አገኛቸዋለሁ። በጣም ማለቴ በቃ ቤትም ባልሆን ቤት እንዳለው አይነት ስሜት ይሰማኝ ነበር። ግን አዳዲስ ነገሮች ማየት ጀመርኩ። ግራ እየገባኝ መጣ። ምክንያቱም አዲስ የተለያዩ ነገሮች ነው ማየው ባህሪዋ ላይ። ስልክ ታበዛለች፣ ወጣ ታወራለች። ያልነገርኩ ነገር በዚህ አጋጣሚ እኔና እሷ ብቻ ሳይሆን ታናሽ ወንድሜም አብረን ነው የምንኖረው። እኔና ታናሽ ወንድሜ አብረን ነው ስራ እንወጣለን፣ ማታ ነው የምንገባው። እሷም ከዚህ በፊት የሆነ ሾፕ ነገር ከፍችላት ነበረ። እሱንም አከሰረችኝ፣ አልሆነም። አሁን ቤት ተቀምጣ ነው ያለችው። ኢንተረስትም የላትም ለመስራት። ግን አሁን ምንድነው እኔ ያሰብኩት ጥርጣሬ ያደረብኝ እሷ ጋር ማን ነው የሚመጣው ነው። ቤት ውስጥ የሚገባ ማን ነው? ምን እንዳልኩ ታናሽ ወንድሜም እኔም አብረን አንኖርም። ማለት ይቅርታ አብረን ማታ ነው የምንገናኘው እና እሱም አያውቅም እኔም ላውቅ አልችልም። ከእሷ ጋር የምንፈልገው ምንድን ነው? ከተጋባን እንግዲህ ቆይተናል። ልጅ ነው። እናቴ ደግሞ ይህንን ትፈልገዋለች። ልጅ ከኔ ማየት ትፈልጋለች። ከወንድሜ ጋር ከታናሽ ወንድሜ ጋር ማወራለሁ። ግን ያው ከሱ ምንም አልጠብቅም። ምክርም ይዘጋጋብኛል፣ አልፈዋለሁ። እናቴ ጋር ሲሄድ ደግሞ እናቴ ደግሞ ይሄን ነገር ነው ሁሌም በቃ ሁሉም ምግብ ማለት ድግስም ጠርተን ብንሄድ ለአመት ባልን ብንሄድ ወደ እናቴ ቤት ጨንቆኝ ነው የምሄደው። መፍትሄ ነው የማጣው። እንደነገ እናቴ ቤት የምሄድ ከሆነ ዛሬ ተጨንቄያለሁ። ይሄን ጥያቄ ይነሳብሃል ማለት? አዎ በቃ በእርግጠኝነት በአንድም በሌላም በኩል አዎ። እና ምን እየተካሄደ ነው ቤቴ ውስጥ ያለውን ነገር ለማወቅ መፍትሄ እንድትሰጡኝ ወደ እናንተ መጥቻለሁ። እኔ አሁን በቃ በግልጹ አድርጌ የምነግርህ ወደዚህም ሊያመጣኝ የቻለበትን ልምድ ሊያደፋፍረኝ የቻለበትን ምክንያት ምንድነው? እስቲ አስበው። አንድ ሰው ትዳር ከመሰረተ በኋላ ስለ ልጅ ጥያቄ አቅርቤ ልጅ አሁን አይመጣም አይሆንም ማለት ኢኮኖሚው እኔ ጋር ነው ያለው፣ እሷ ጋር አይደለም። ስለዚህ ለምንድን ነው ልጅ ሪጀክት ያደረገችብኝ ነው። አሁን የሆነ ነገር ከበጀርባ የሆነ ነገር የተሰራ ነገር አለ ብዬ የማስበው። ምክንያቱም አንድ ሰው
ትዳር ከመሰረተ በኋላ ምንድን ነው ሊመጣ የሚችለው? መውለድ አለ፣ አይንም በአይነት ማየት አለ አይደል? መተካት ራስን። ስለዚህ በቃ ይሄ ነገር በቃ የሆነ ነገር አለ ነው እሷ ጋር፣ ከእሷ ጀርባ የሆነ ነገር አለ። በእርግጥ ኦልሞስት እንዳልኩ አመታችን ነው ተጋባን። በተዋወቅን በ6 ወር ውስጥ ተጋባን። ከዛ በኋላ እንግዲህ ቤተሰብ የሚጠብቀው ይሄንን ነው። እንግዲህ ያስጨንቃል። ስሜቱን በእኔ ውስጥ ሆነ ብታየው በጣም ከባድ ነው። እና ታዲያ አሁን እንግዲህ እሷ ይሄን አልፈልግም ልጅ አሁን አልወልድም የምትልበት ምክንያት ምናልባት አላስረዳችም ነው ወይስ ጊዜ ፈልጋለሁ ነው ወይስ በቃ ሙሉ ለሙሉ እኔ አሁን አልወልድም ነው ወይስ የሆነ ምክንያት አላት እንደዚህ ያለችበት ምክንያት? ቀጥታ ድፍን ያለ ነገር የለም። አይሆንም እንዴ ምንድን ነው በቃ ልክ እንደ ገርል ፍሬንድም አለ አይደለ? አንዳንዴም እኮ እኔ ብዙ ህይወት አሳልፌያለሁ። በገርል ፍሬንድም ደረጃ ፍቅር ውስጥ ካለህ እኮ ለመውለድ እኮ የምትደርስበት ኮንዲሽን አለ። ትዳር ውስጥም እያለን በቃ ጀርባ ነው የምትሰጠኝ ኮምፕሊትሊ። ይሄ ጥያቄ ከተነሳ ብርጭቆ ይሰበራል። የማይሆን ነገር ነው ማለት በቃ ትናደዳለህ። አዎ ለምን አነሳህብኝ? አዎ በቃ ግራ የገባኝ ነገር ይሄ ነው። ለዚህ ነው በቃ ይሄን ነገር ማወቅ የምፈልገው፣ ምክንያቱም በጣም ከባድ ነገር ነው። አዎ እስቲ መጀመሪያ ላይ እንደነገርከኝ እንግዲህ ሱቅ ከፍቼላት ነበር ብለሃል። እየሰራች ነበር፣ ከስራለች አልክ። እናም ውጭ ያላት ግንኙነቷስ እንዴት ነው? አልተከታተልክም? የከሰረችበት ምክንያት ምንድን ነው? ይሄ ነገር በዛ በኪሳራው ላይ ምናልባት በዛ ተናዳ ይሆን ነው ወይስ አልተሳካላትም ነው ወይስ ለወደፊት የራሴን የምለው ንብረት ሊኖረኝ ይገባል እንደዚህ ሀሳብ አላቀረበችልም? እንደዛ እኮ አንግሎች አይቻለሁ፣ ግን አይደለም ይሄ የእሷ አካሄድ ሌላ ነው። ይሄ የለም የሆነ ይቃጠል ነገር ማለት ምንም ግድ የላትም። ስራ ቦታዋም ሄጄ ቁጭ ብዬ አይቻለሁ። እኔ ስቀመጥ እሷ መራቅ ነው በቃ። እኔ እሷ ሱቅ ከመጣሁ እሷ ወደ ቤት፣ የእሷን ስራ እኔ አልሰራም። እንደዚህ አይነትም ኮንዲሽን ደርሶኛል። አብዛኛውን ወደ ቤት መሄድ ትፈልጋለች። ስለዚህ በቃ ይሄ ስራውንም አልፈለገችው። ኮምፕሊትሊ ነው ዜሮ ያስገባችኝ። ይሁን አልኩ፣ እሱ ነው ኪሳራውንም ይሁን ብዬ መጥቼ ከእንደገና አሁን በቃ ጀስት የቤት መቤት ትሁን፣ እኔ እንደ ወንድ ሰርቼ እገባለሁ፣ ችግር የለውም። እባክሽን ግን ልጅ ስጪኝ ነው ጥያቄ ሊሆንብኝ የቻለው ይሄ ነው። የልጅ ነገር ሲነሳ እሷ በቃ ሌላ ሰው ነው። ይሄን ነገር ቁጭ ብላችሁ አልፈታችሁበትም? ከወንድምህ ጋርም ሆነ አብራችሁ ይሄን ነገር እንግዲህ ቤተሰብ እናት እዛ ጋር እያስጨነቀች ነው፣ ልጅ ውለዱ እያለች ነው። እና በሄዳችሁ ቁጥር ደግሞ ይሄ ነገር ታነሳባችኋለች። እና ከወንድምህ ጋር ሆነ አብራችሁ ቁጭ ብላችሁ ይሄን ነገር አላማከርኩም አላናገርኩም ከወንድምህ ጋር? እስቲ ሞክሬያለሁ። የሚገርም ነገር ያው ለእናት አትነግርም። እንዴት አድርጌ እናቴ እንደዚህ ብላት ምን ልትሆን እንደምትችልና ምን መስት እንደምትሰጠኝ ስለሚከብደኝ አልነግራትም። ያው ፈጣሪ ያውቃል፣ እግዚአብሔር ያውቃል፣ ይሆናል ነው የምላት። ከወንድሜ ጋርም እንደዚህ አውርቻለሁ። እሱ ያው እንደ ታናሽነትም ባየውም የሚሰጠኝ መልሶች ከኔ እድሜ ልክ አይደለም፣ የማይሆን ነው። አልተረዳውም። እሱ እዛ ውስጥም የለበትም ገና፣ እሱ መፈንጨት ላይ ነው። የኔ አይነት ህይወት ቴስት አላደረገውም እና በጣም አው አንዳንዴ ልክ ነህ። ጥሩ አመርቂ ነገሮችን የነገረኝ ነገሮችም አሉ ከሱ ማለት ነው። ከሱ ዋው አለ አይደል ስሜታዊ የሆነው የሆነ የማታውቀውን ሀገር መናፈቅ ነገር ወይ ምን ተዋታ ወይም ደግሞ ምንድን እንደዚህ ነገር ወይ ምንድን ነው የምትለው እሷ ምናምን ነገር ነው የሚለኝ። ልጅ ደግሞ ተጨንቆ አይሆንም እና ግራ የገባኝ ይሄ ነው። ከቻላችሁ እርዱኝ ነው። እሺ አሁን አንተ ሙሉ ለሙሉ እንግዲህ ይሄ ነገር ከሷ ጋር ያለህ ነገር ግልጽ አድርገህ ነግረኛል። እና አሁን አንተ ጥርጣሬ ምንድን ነው እያጠራጠረ ያለው ነገር? እሷ ከውጭ ከሌላ ሰው ጋር ማለት ጓደኞች አሏት ቤት የሚመጣ ወይ ከውጭ የምታገኛቸው ጓደኞች ወንድም ሴትም ሊሆን ይችላል። እንደዚህ አይነት ጓደኞች አላት ወይ? እና ደግሞ እዚህ ጋር አንተ ዋናው እዚህ ያመጣ ጉዳይ ያጠራጠረህ ነገሮች እነሱን ብታነሳለህ። አዎ ያጠራጠረኝ ነገሮች ምን መሰለህ? ወይ እዛ ቤት ሰው አለ የሚመጣን የማላውቀው። ውጪ አብዛኛውን እኔ ያላገኛት ውጪ ላይ በደንብ ኮንትሮል ማድረግ ፈልጌ ነበረ። ወይ ካርድ ከመግዛት ውጭ እንደዚህ ነገር ነው የማገኛት እንጂ አትወጣም፣ ከቤት አትወጣም። ስለዚህ ነው እኮ የመጣሁት እንጂ ውጪማ ሰው ማስቀምጬም ነበር ቤቴ እንዳይደፈር እናንተና የመጣሁት ለዛ ነው። በስልክ ጉዳይ ላይ ደግሞ ቼክ ሳደርግ ኢቨን ፊልም እያየችም ከሆነ ወይ ቲክቶክ የሆነ ነገር እያየች ከሆነ ሼር አድርጊያት ለማየት ስፈልግ አትፈልግም። አንተ እኔ እኮ ግራ የገባኝ እኮ ተጠየፈችኝ ነው። ተጠየፈችኝ ስለ አንድ እና ሁለት የለውም። ስለዚህ ምንድን ነው ያለው ወይስ ምንድን ነው የተሰራው ቤቴ ላይ? እሱ ነው እኔ ግራ የገባኝ። እሺ አሁን ዋና ዋና ነገሮች እንድታነሳልኝ የምፈልገው አንተ ምን አይተህባት ነው? አሁን ለምሳሌ እነዚህ ስልኮችን አታሳይህም፣ ልታቅፋትም ስትል ትጠየፋለች።
ከዚህ ውጭ ለየት ያለ ባህሪ ምንድን ነው ያየህባት? ኮምፕሊትሊ ጠላችኝ። ስደውል አታነሳም። ከስንት ቀጥቅጬ ከአንዱ አቤት ወይ ምናምን እንደዚህ ነው በላሽ ነው ኡፍ ምንድን ነው ስራ የለም ዛሬ ምናምን እሺ ዛሬ ምናምን ምሳ አመጣለሁ አልሰራውም ምናምን እንደዚህ አይነት የሚያስጨንቅ ነገር የለም። እኔ ሰበብ ፈልጌ ነው የምደውለው አውቄ። የሆነ ሰዓት ላይማ በቃ አሁን በአሁኑ ሰዓት አሁን ባለው ኮንዲሽን ላይ ስልክ አይነሳም በጭራሽ። ሆነ ብዬ በሌላ ስልክ ስደውል ወዲያው የማይሆን የሚደብር ነገር ነው ቤቴ ላይ ያለውና ቤቴ ሬሳ ሳጥን መሰለኝ አስጠላኝ። በቃ የሆነ ነገርን አውቄ ቁርጥ ማድረግ ነው የምፈልገው። እሺ ስለዚህ አሁን አንተ እንግዲህ ምንም አይነት ነገር ጊዜ እየሰጠችኝ አይደለም የምትለውና ምናልባት ይሄ ነገር ታዲያ ምን ሊመስል ይችላል? እንዳንተ እንደ ሀሳብ ለምሳሌ አሁን እኛም ያንተን ሀሳብ ይዘን ስለምንሄድ የራሳችን ተጨምሮበት ያንተ ሀሳብ የሚመስልህ ነገር ከሌላ ወንድ ጋር ግንኙነት አላት ነው ወይስ ከአንተ ከወጣህ በኋላ ከቤትህ ውጭ ሌላ ሰው የሚገባ ነገር የሚያጠራጥርህ ነገር አለ ወይ? ስልክ የምትደብቅበት ምክንያት እነዚህ ነገሮች እስቲ አንተ ግልጽ አድርገህ የሚሰማህን ያለ ሀሳብ ውስጥ ያለው ጥርጣሬ አለ በእርግጥ አይደለ? እነዚያ ጥርጣሬዎችን እስቲ እንደዚህ አይነት ጥርጣሬ አለኝ ብለህ ያው ሊሆንም ላይሆንም ይችላል። በእርግጥ ሌላም ችግር ሊኖርባት ይችላል አይታወቅም። ግን ያንተ ሀሳቦችን ይዘን ተመርኩዘን ባህሪዋን ስለምታውቅ በዛ ሀሳብ ተይዘን እኛ ውስጥ ለውስጥ የምንመረምር ይሆናል። ኦኬ ያው የኔ ጥርጣሬ ምንድነው ቤት ውስጥ እንግዲህ ብዙ ሰዎችን ጠይቄያለሁ። አንዳንድ ሰዎች አሉ አይምሮዬን ሊረብሹ የሚፈልጉ ከማይሆን ነገር ጋር ቼክ አድርግ ምናምን ይሉኛል። እሱን አሁንም ማለት ስለማልፈልግ ነው። እሱ አይደለም እኔ ምን በጥብጦ ያጠጧት ይሁን ለምን እንደጠላች ወይ ደግሞ በግልጽ ወይ ልፍታ ብላ ብትነግረኝ ደስ ይለኛል። እዛ ጫፍ ላይ እንደደረሰች እኮ ገብቶኛል። ግን ያም ከመሆኑ በፊት መንስኤው ምን ይሆን የሚለውን እኮ ነው ያስጨነቀኝ። አሁን አንድ ሴት እንደዚህ ካደረገች እኮ በቃ ጥሎ መሄድ ይቻላል፣ ወይም በቃ ውጪም ማለት ይቻላል፣ ወይም ደግሞ ፍርድ ቤት ትፋታለህ። ግን ስለምወዳት በቃ ማለት ለኔ እሷ ሔዋኔ ናት ብዬ ስላመንኩ ሁሉ ነገሬን ስላሟላችልኝ ለኔ ነው በቃ ሚስቴ ልፈታት የማልችለው። አሁንም ቢሆን ነው የምልህ ለይቅርታ እኔ ቅርብ ነኝ። ስህተቶችም ካሉ አሁንም ቢሆን ስለምወዳት ማለት ነው ከእሷ ጋር ለመኖርና ልጅ ማግኘት ስለምፈልግ ዝግጁ ነኝ ለይቅርታም ቢሆን ካጠፋውም ቢሆን ብትነግረኝ ደስ ይለኛል ባቀው። ከዛ ውጭ ያደረገችውን ነገር ባቀው ደስ ይለኛል። ከሌላ ወንድ ጋር በሚበላው ነገር ቼክ አድርጌያለሁ። እስካሁን ያገኘሁት ነገር የለም። ምክንያቱም በጣም ነው የምወዳት፣ ግልጹን ልንገር። ለዛ ደግሞ በውጭ በኩል ያለውን እንዳለ ሰው ቼክ አድርጌያለሁ። ቤቴ ላይ ግን ሰው እንዲደፍር አልፈለኩም። በውጭ ክሮስ ቼክ አድርጌያለሁ። ሰው ይገባል አይወጣም። በቃ ከኔ ወንድና ታናሽ ውጭ በቃ ማንም አይመጣም። አንዳንዴ ነው እናቴ ትመጣለች። እንደዚህ አይነት ነገሮች ላይ መቼም አንተ እንዳሰብኩ ሊሆን አይችልም። ሴት ልጅ ደግሞ አንተ ይሄን ነገር ሌላ ወንድ ግንኙነት ካላትም ለማግኘት ብትፈልግም ራሷን በጥንቃቄ ልትሄድ ትችላለች፣ አይታወቅም። እና የግድ እሷ ወደዛ እንደምትሄድበት ፍንጮችን ጥላ አትሄድም። ስለዚህ ምናልባት እሷ ከሌላ ወንድ ጋር ግንኙነትም ይኖራት ከሌላ ሰው ጋርም ሊኖር ይችላል እና ራቅ ያለ ቦታ ልትሄድ ትችላለች። አንተ በአካባቢ ያለው ዙሪያውን ነው ያደረከው። እንደኛ ሀሳብ ደግሞ ምናልባት አንድ ሴት እዛ ጋር የምታገኘው ወንድ ከፈለገች ወይ ቤቷ በድብቅ ወይ ደግሞ ዘመድ ነው ብላ ልታስገባ ትችላለች፣ ወይ ደግሞ ራቅ ብላ ሌላ ቦታ ልታገኝ ትችላለች። በስልክ እንግዲህ ስልክ አታሳየኝም ብለሃልና ምክንያቱም በዛም ሊሆን ይችላል። ሌላው ነገር ደግሞ ምናልባት አለባበሷ ላይ ያየኸው ባህሪዋ ላይ መቀየር ሁኔታ፣ እነዚህ ነገሮች አጠራጣሪ ሊሆኑ ይችላሉና እስቲ አንተ አሁን ምንድን ነው የምናደርግልህ የምፈልገው? መጨረሻው እንግዲህ ወደ ሀሳቤ ስገባ እንዳልከው እንግዲህ አሁን የኛ ሀሳብ ስነግርህ የምናደርገው ምንድን ነው አንተ በነገርከን መሰረት የሚያጠራጥርህ ነገር ካለ ቤት ውስጥ ነው ድብቅ ካሜራ የምናስቀምጠው እና በዛ መሰረት ነው ክትትል የምናደርገው። ስለዚህ የመጨረሻው ሀሳብህ ምንድን ነው የምትለን ነገር ካለ? በጣም አመሰግናለሁ ይህን እድል ስለሰጣችሁ። እኔ ነፃ ፈቃዴን እሰጣችኋለሁ፣ ሙሉ ፕራይቬሲን እሰጣችኋለሁ ይሄን ነገር ማወቅ ስለምፈልግ። ምክንያቱም ቁስሌ እየተፈነቀለ ነው፣ ሁሌም ይደርቃል፣ ይፈነቀላል፣ እየደማ ነው እና ያ ነገር ወይ ደምቶ ይመርቅዝ ወይም ደግሞ ይድረቅልኝ ነው እና የተቻለኝን ነገር ሙሉን ቤቴን ልስጣችሁ። ይህንን ካረጋችሁልኝ እውነት ነው የምለው
እኔ በእኔ ከኔ ሳይሆን ከፈጣሪ ታገኙታላችሁ። እኔ ብከፍልም ምንም ላረገው የማልችለውን ነገር እናንተ ከተባበራችሁ ምላሹን ከፈጣሪ ነው የምታገኙት። እሺ እንግዲህ ችግር የለውም። እኛ ያው በቻልነው መሰረት ያንተን ቤት እንግዲህ እንደ ቤት አድርገህ ሰተን እኛ ደግሞ በዚህ ቤት ውስጥ ተደብቀ ካሜራ አስቀምጠን እዚህ ቤት ውስጥ ማለት አንተ የላችሁም ሁለት ወንድማማቾች ስራ ነው የምትሉት፣ ማታ ነው የምትገቡት እና እሷ ብቻዋን ያለችው እዚህ ቤት እንግዲህ ምንድን ነው የምታደርገው የሚለውን ነገር ከውጭም ይሁን ከውስጥም ይሁን ያለውን ነገር እኛ ክትትል እናደርጋለን። ውጭም እንዳልከው እንግዲህ ሱቅ አካባቢ ነው የምትሄደው፣ ሌላ ለየት ያለ ቦታ አትሄድም ብለሃልና ከዛ ውጭ ደግሞ እንቅስቃሴ ሆነ እኛ በውጭ በኩል ክትትል እናደርጋለን። ቤት ውስጥ ያለው ነገር ደግሞ ያለውን ነገር እኛ በካሜራ የምንከታተል ይሆናል። ይሄን ደግሞ መጨረሻ ላይ ልክ ጥሩ ነገር ላይ ከደረስን ውጤቱን እንግዲህ ለአንተ ማሳወቅ ይሆናል ማለት ነው። ጥሩም ሆነ መጥፎም ሆነ ያንን ነገር የተፈጠረው ነገር ሁለታችን ደውዬልህ በጋራ ሁለታችን ተመካክረን የሚሆነውን ነገር መጨረሻ ላይ ያሳውቃለሁ ማለት ነው። በጣም ነው የማመሰግነው ወንድም። እንግዲህ ውድ ቤተሰቦቻችን እንግዲህ የዳዊት ታሪክን ሰምታችኋል። ዳዊት የሚያስጨንቀው ጉዳይ በሚስቱ ያለው ነገር እዚህ ቤት ውስጥ ተቀይራበታለች፣ የተለያየ ባህሪ እንደማትፈልገውም ነገር ነውና እስቲ ይሄ መጨረሻው ምን ይሆናል የሚለውን ነገር አብረን የምንከታተል ይሆናል። እስከዛው ድረስ መልካም ቆይታ። ጊዜ ይሄን ሪንግቶን እኮ ገዛሁሽ። ቆይ መች ነው ስራ የሚጀምረው? ቆይ እስካሁን እኮ አስቀምጠሽዋል። ሲደላ ነው የምሰራው ማለት ሲደላ ማለት ሲደላ ምን ማለት ነው? ሲደላ እንዳንተ የሚረዳ ሲኖረኝ ያባት ምንድን ነው የምፈልግ? ሌላ ካሜራው አይሰራም ነው ወይስ ስልክ መች ገዛልኝና ነው? ያን ስልክ ነው የገዛከው? አይሰራም ነው? ለምን አይፎን አገዛላትም? ቆይ አንተ ቤትኛው ስራ አይፎን እንደው አፊ ቁርጥ ይወለ እስኪ አንተ ዝም በል አንተ ብቻ አውራ። ምን ቤተሰብ ትገርማለህ እኮ በጣም አንተ ለቀረጻም አይፎን ተባለ። ምን ያደርግልሻል ማለት ታየሽ አልታየሽ ይከፈልሻል። በቃ እኔ እገዛልሻለሁ፣ ምንም እንዳታስቢ። እገዛላት እገዛልሻለሁ። ይሄ እኮ ስልክ እኮ እንዴ ደግሞ ድንጋይ ደግሞ ያናል አይደለም። አዎ ባትሪው ብታይ ቶሎ የሚጠፋ ስራ ነው እንጂ በአሁኑ ሰዓት ምን ቴክኖሎጂ ላይ ተጠፋችሁ መደንዘዝ ነው። ምን ያደርጋል? አይ ወጣትም ስለሆነች ያስፈልጋታል ስልክ። አሁን ደግሞ ታስሪ እንድቀመጥልህ እኔ ምን አልኩ? በቃ እኮ ዝም በላል። እኔ እኮ ምንም አላልኩሽም ማለት እንዴ? ቤት ውስጥ ቆይ አንዴ ቆይ እማዬ ደወለች። ቆይ ምን ሆነሽ ነው? ወይ የኔ እናት እናቴ ደህና ነሽ? በኋላ እናወራለን። የት ሆነሽ ነው? እኔ እኮ ቤት እኮ ነው ያለሁት። ለወንድምህ ስጠው ማለት ምንድን ነው የምታወሪው? እናቴ ምንድን ነው እንዴ? አንተ ልታወራ ትፈልጋለች። ምንድን ነው ችግር አለበት? እኔ ምን አውቃለሁ? ለእሱም ላወራው ፈልጋለሁ አለች። ወይዬ እናቴ አለው ምን ሰላም ነው? ምንድን ነው? አዎ እንዴ እኔ ልጇ እያለሁ እንዴት ነው አንተ የምታወራ? በዚህ ሰዓት እንዴት አሰብሽው ብዬ ነው እናቴ። ምን ላድርግ? እንዴት ላድርግ? እንቁላል አይደለ አልሞቀው። እማ በአሁን በዚህ ሰዓት እንዴት ይወራል? እንደዚህ አይከብድም? መጥቼ ብናወራ አይሻልም? በቃ አወራታለሁ። አይ ሳይሆን ምን ላድርግ ታዲያ? ካልሷ አሁን ራሱ እኮ ምንም ያለው ነገር ጥሩ አይደለም። ሳይሆን እንደዛ ሳይሆን ያው በቃ አይከብድም በአሁኑ ሰዓት ስለ ልጅ ማውራት እና አይደለም። አይ እኔ ልደውልልሽ ማማ እመጣለሁ። እኔ ይኸውልሽ አይደለማ ስሚኛ። ሄሎ ቆይ አንዴ አትዝጊው አንዴ። ሄሎ ቆይ ምንድን ነው ያለች? ቆይ ከኔ የተደበቀ ነገር አላችሁ እንዴ ወንድሜ? ቆይ ምንድን ነው ያለች?
እስቲ በእናትህ ምን አይነት ፍርድ ውስጥ ነው የገባሁት? በእናትህ ምንድን ነው? ኧረ ተው፣ እንደ ዳቦ ከላይም ከታችም እያናደዱብኝ ነው። ያ ምን ቆይ ምንድን ነው ያለች? ሴትዮ ናት አለች። ማዘር ታውቃት የለ ምንድን ነው ችግሯ? ግን አይታታል? ግን ሰውራት እንዴት እንደምትሆን እያያት ነው። አሁን ማዘር በዚህ ሰዓት ስለ ልጅ አስባ መደወል ነበረባት። እዚህ ሰዓት ላይ ከማን ጋር እያወራሽ? ከእንደገና አሁን እዚህ ስልክ ምናምን ስል አይታታል። እንግዲህ አሁን ስለ ልጅ ቦራይት እንደሆነ እንዴት እንደወጣሽ ያው በግልጽ አውርታታል። አንተ ቆይ እንዴ በደምብ በቃ አልፈልግም እኮ ኦልሬዲ እኮ በቃ ጭራሽ ፍታይ ልትል ትንሽ ነው የቀራት። በቃ እሺ ወንድሜ በቃ አንተ ሂድ ግባ። እኔ በቃ አወራታለሁ። እኔ አወራታለሁ። ችግር የለውም። ሂድ። የእድሜ ጉዳይ ነው ግን ምንድን ነው? ሂድ፣ ችግር የለውም። እኔ አወራታለሁ። ሂድ፣ ችግር የለውም። ሂድ ግባ። ድብር እያለኝ ነው። ችግር የለውም። ሂድ ግባ ወንድሜ። እኔ አስተካክለው። እንዳታገባ ግን በጊዜ እኔ የምመክርህ ነገር በጊዜ እንዳታገባ። ቤዚ ወይ ነጊ ሄድ አይደል? ምን ማለት አለው? አሁን አንተና እሱ የምር የአንድ አባት የአንድ እናት ልጆች ናቸው? ለነገሩ የአንድ አባት ያለሽ ከእናት ጋር ነው ገናኝ፣ ከአባት ብቻ ጋር ነው የምገኘው። ለዛ ነው ታዲያ ማለት አንተ የመሰለ መልአክ የወለደ ማጸንማ መቼም እሱን አይደል? ምንድን እናሳ ምን ነው የምትይው? አሁን እሱን ተውና መቼ ነው ግን እናንተ የምንጋባው? የምንጋባው ማለት ምን ነው የምትጋቢው ከኔ ጋር እንዴ? የወንድሜ እኮ ሚስት እኮ ነሽ። የምን ወንድም? በእናትሽ አታውሪ ዝም ብለሽ ማለት ቆይ እንዴ መቼ ነው የምንጋባው? ያምሻል እንዴ አንቺ? ማለት ቆይ እንዴ በአባት ብቻ ነው የምንገናኘው? የምን ወንድም ምናምን ስትል የነበረው አንተ ነበርክ እንዴ? አዎ እኔ ነበርኩ። ግን ደግሞ በቃ ያሳዝነኛል። በቃ ይሄ ጀዝባ ምን ነው የሚያሳዝነው? ሰሚያለሽ? አሁን ባሌ ምናምን የምትይኝ ነገር ተውሽ ማለት ለምን የምትወው? እኔ እኮ እወድሃለሁ በእግዚአብሔር እንዴ። እኔ እኮ እወድሃለሁ እኮ። አንቺ አምሻል እንዴ? ምንድን ነው የምትይው? እኔ እወድሃለሁ ትለኛለች እንዴ? ምንድን ነው ይሆንሻልሽ? ብዙ ትበሳጫ በእናትህ። በእናትሽ ወደዚህ ሂጂ። አትበሳጭ ትለኛለች እንዴ? እንዴ ያምሻል እንዴ? አንቺ ምንድን ነው እወድሃለሁ የምትይኝ? ቆይ ምንድን ነው እሱ ሲወጣኝ? ወደዚህ ጋር እናመጪ። ሂጂ ወደዛ ሆኚ። ቆይ እዛ ጎኝ እናመጪ። ቆይ እንዴ ውብዬ ነው ሰው የምጠራሽ። እዛ ጎኝ የኔ እናንተ ግንኙነት እንደዚህ ነው በቃ? የምን ግንኙነት ነው ያለሽ ከኔ ጋር? ማለት አንቺ ልጅ ያለው ነገር እንዳላደርግ አታስገድጂኝ። እዛ ቁጭ። እሺ ቆይ መቀመጥን እቀመጣለሁ። ቻማታ እንዴ ምንድን ነው የምትይው አንቺ? እያሰብሽ ነው የምታወሪው ወይስ ዝም ብለሽ ነው የምታወሪው? ቆይ አንተ የውሸት ነበር እንዳፈቅርሻለሁ ምናምን የምትለኝ ነበር። ማን ያልሽ? እኔ ብዬሻለሁ እንደዛ? እና ሲቀጥል ደግሞ እወድሃለሁ። ኧረ ልስቅ ነው አለች። ቆይ ምን ለኔ ምንም ስሜት የለም? እኔ እኮ የእውነት ከልቤ እኮ ነው የምወደው የማፈቅረው። እኔ ልንገርሽ አይደለም እኔ መወዳት ፍቅረኛለች። እወድሃለሁ ምናምን ነገር አትበይኝ ከኔ ውጪ። በቃ አንቺ የወንድሜ ሚስት ነሽ። አንተ የምን ወንድም ነው የምታወራው? እሱ ወንድምህ አይደለም። ወንድሜ ነው አይደለም። ቆይ ለአንድ ነው ሲያስለመድከኝ ነገር የምትከለክለኝ አንተ ግን እንደ ገፋፍተህ እዚህ ነገር ሲከተስከኝ እኔ ዛኔ ያራዳ ልጅ እኮ ስለነበርሽ እኮ እንደዛ ምናምን ነገር በቃ ጥሩ ጊዜ አሳለፈን አይደል? ጥሩ ስሜት ነበርኝ ዛኔ። ኦኬ እሺ። አሁን ግን በቃ ለኔ ፋራ ነሽ ልንገርሽ። ማለት ፋራ በቃ ፋራ ነሽ በቃ። ስለዚህ ተይኝ በቃ። እንደዛ ትበይ ባለ ይደብራል እንዴ? አሁን ወንድሜም ቢያውቅ ምንድን ነው የሚያደርገኝ? አስበሽዋል? ምን ይላል? እንዴት ምን ይላል? እኔ አልፈልገውም እኮ እኔ አንተን ነው የማፈቅር። አንተን ነው የምፈልገው። እሱን እኔ አልፈልገውም። ይኸው ሴትዮ ትሰሚኛለሽ? በቃ ጥሩ ጊዜ አሳልፈናል። አንተ ከዚህ በኋላ እኔ አልፈልግሽም እኮ ሴትዮ አትበለኝ። እኔ ፍቅር ነው የምትል ፋራ እኮ ነሽ። ለምንድን ነው ሴትዮ ማለሽ? ፋራ አይደለሁም። ፋራ ነሽ አትበለኝ። እዛኔ ምትጥዬ ነበርሽ እኮ። አሁን በቃ አሁን ጃጀሽ መሰለኝ አረጀሽ። ቆይ ስላፈቀርኩ ነው እንደ እኔ ፋራ የሆንኩበት? ከልቤ ማፍቀሬ ነው። ኧረ በእናትሽ ተይኝ። ኧረ ቤዚ ተይኝ በእናትሽ። እሺ እንደውም በቃ እንዴ ስማኝ፣ የለም ልጅ ካልወለድን ብለህ እየጨቀጨቀኝ አይደል? እሺ እና ምን ልትይ ነው? እኔ ካንተ አርግዤ ከዛ በኋላ ይህ እኮ ፋራ ገገማ ነው። ምንም አያውቅም። ከኔ አርግዘሽ እውነት እና ምን እንደ ሙዚየም መጥቼ እንድጎበኘው ፈልገሽ የማላቅፈውን ልጅ እንትን ብላ ማለት ትላለች። አንቺ አምሻል እንዴ? ምንድን ነው የምታስቢው አንቺ? እንዴ እንዴት ነው እንደዛ የሚሆነው?
ችግር አለው? ኧረ ቤዚ በእናትሽ እኔ ልወጣ ነው። በእናትሽ እኔ አታሰምኝም። እኔ ልወጣ ነው። እሺ አይደለም ቆይ ሲጀመር እኮ ማለት ነው ስንት ታሪክ ሰርተን እያለ ቆይ እሱ ምንም ሳያውቅ ስንት ነገር አድርገን የለ እንዴ? ብናደርግም አለቀ በቃ። የዛን ያደርግና የሚያልቅ ነገር አይደለም እኮ። እንዴት ነው የሚያልቀው? የዛን አንቺ የምትፈልጊኝ ነበር፣ እኔ የምፈልግሽ ነበር። ጥሩ ጊዜ አሳልፈን አንተ ነህ እንጂ ያስጀመርከኝ። አንተ ነህ እኮ ገፋፍተህ ተው በእግዚአብሔር እንዴ። በቃ ከእሱ ጋር መዋል እየዋልሽ በቃ አሮጊቶች በቃ እኔ ምንም የማውቀው ነገር የለም። እሺ የራስሽ ጉዳይ። እንደውም ከዚህ በኋላ እንዳትደርሽብኝ። እሺ ነግሬሻለሁ። ምን ማለት እንዳትደርሽብኝ? አዎ በቃ እንዳትደርሽብኝ። ከልብ ነው ታሳብደኝ ነው እንዴ?